ተረጋጊ ብዙዬ ተረጋጊ፣ እየረጋ ወተት ቅቤ ይወጣዋል አለ። ተረጋጊ ተረጋጊ። እኔ የምለው እንዴት አስቻላት ጋይስ? እስከ ዛሬ እንዴት አስቻላት? የምሬን እኮ ነው የምላችሁ። እኔ የመጀመሪያ ቪዲዮ የተለቀቀ ቀን በማግስቱ እሷንና ዴቪን ነበረ ስጠብቅ የዋልኩት። እግዚአብሔርን ነው የምላችሁ ዶችዬ፣ ማለት በቃ እያበደች ነው የምትመጣው በቃ ብዬ በጣም ጠብቂያት ነበርና ወፍ የለም ጋይስ። በማግስቱ ወፍ የለም፣ ቀጣይም ወፍ የለም። ትላንትና ፓርት 3 ሲለቀቅም ወፍ የለም። ምናልባት ቪዲዮ ዛሬ ፓርት 4 ሊኖረው ይችላል። ምክንያቱም ውሽሚት ሂጂ ተብላ በስተመጨረሻ ወንድምየው ይዟት ሲሄድ ድጋሚ ፌንት በልታ ነበረ፣ ሲሮጡ ነበረ እነ ሩቲ ማለት ነው። እና ፓርት 4 ያለው ይመስለኛል። እንግዲህ ዛሬ በአራተኛው ቀኗ ከኤፍሬም ጋር መጣች ማለት ነው። እንዴት አስቻላት ነው? አስባችሁታል? አብርሃም የተጎዳ ሰው ከሆነ አብርሃም ላይ ሩታና ኤፍሬም የማይሆን ድርጊት አድርገው ከሆነ እናንተ እንዳሰባችሁት እናንተ እንደተጨነቃችሁት ከሆነ ቡዜ ስጋዋ እህቱ እንዴት አስቻላት ነው? ይህን 3 ቀን ሙሉ እንዴት አስችሏት ዛሬ በእንደዚህ አይነት ሁኔታ መጣች? እስከ ዛሬ አብርሃምን እንዳላገኘች ነው እየተናገረች ያለችው። ባለፈው ቤት እንወስድሻለን ብላችሁኝ ይዛችሁኝ ትቻችሁ ዞር ብዬ ስከተላችሁ እቃቃ ተጫውታችሁብኝ፣ ሸወዳችሁ፣ እናንተ አመለጣችሁኝ። ዛሬ ደግሞ እኔ አልፋታህም፣ አንተ የወንድምህ መጥፊያ ልትሆን ነው ወይ እያለች እንግዲህ ኤፍሬም ላይ እየዛተች ነው ጊዜ። እኔ ምለው እንዴት ነው በዚህ ልክ ወንድሙ ላይ ወንድሙ እንዲጠፋ የሚያስበው? አንቺ ስታስቢው ማለት ነው። አየሽ፣ አንቺ ለወንድምሽ በዚህ ልክ ከተቆረቆርሽ፣ እናት ደግሞ ለልጇ እንዴት እንደሆነ ለአንቺ አይነገርም። ምክንያቱም እናት ነሽ፣ ታውቂያለሽ፣ ሁሉንም ነገር ጠንቅቀሽ ማለት ነው። ስለ ህይወት ጠንቅቀሽ ታውቂያለሽ ብዙ። ስለዚህ እቺ ልጅ ዛሬ የልጇ አባት ወደ ቀልቡ ተመልሶ እጁ ላይ ያለ ቂራቂምቦ ከእጁ ላይ ሲፈታ፣ አብርሃም ወደ ራሱ ተመልሶ የቀድሞ ባለቤቱን ሩታን መርጦ ከልጁ ጋር ጊዜ ሲያሳልፍ ድጋሚ ለምንድን ነው ውሽሚቷ ሜዳ ላይ እየጣለ ብሎ በዚህ ልክ መፍጨርጨር ተገቢ ነው? ቡዜ ተገቢ ነው? ዶችዬ እኔ አልገባኝም። እግዚአብሔርን ነው የምላችሁ እንዴ። እነኚህ ልጆች እኮ የሆነ ነገር አድርገው ቢሆን ኖሮ ቡዜና ዴቭ እስከ ዛሬ ባልቆዩ ነበረ፣ ዛሬ ባልመጣች ነበረ። በማግስቱ የት ነበረች? የት ነበረች? አያችሁ፣ ብዙዎቻችሁ ምን ስትሉ ነበረ? ይሄ ቪዲዮ እየቆየ ነው፣ አብርሃምን ይዘው ወደ ሕክምና ወስደውት ነው ወይ ደግሞ ወደ ጸበል ወስደውት ነው። አብርሃምማ ከራሱ ጋር አልነበረም። ከራሱ ጋር አለመሆኑ ከሚያሳያቸው አክሽኖች አንዳንዴ እንደፈዘዘ የሆነ ነገር እየሆነ እንደሆነ ግልጽ ነው። ግን ደግሞ ይሄ እንግዲህ ኤፍሬም እና ሩቲ እጁ ላይ ያለውን ሰዓት ሲያወልቁለት ሊሆን ይችላል ጋይስ። ለምን ሊሆን ይችላል? አብርሃም እኮ ከዚህ በፊት እኮ በጤናው አልነበረም እኮ። ያረገዘችለትን የልጁን እናት ትቶ ሌላ ማያቃትን ሴት አንድም ቀን አይቶ ማያቃትን ሴት ብቻ መታ የሆነ ጊዜ ላይ 400 ነው ምናምን እንትን ስላከበረችለት እሷን ተከትሎ ባልሄደ ነበረ። ለህይወቱ በጣም ብዙ መስዋዕትን የከፈለችን ሴት ትቶ አንዲት ቀን መታ እዛች ጋር የሆነ ነገር ሰርፕራይዝ ላደረገችዋን ሴት ተከትሎ ባልሄደ ነበረ። በጤናው ነው ያኔ፣ በጤናው ነው እናንተ ዝም ያላችሁት። ዛሬ ወደ ሩታ ሲመለስ በሌላ መንገድ ያያችሁት። ደህና ናችሁ? እንዴት ብታስቧት ነው? የልጁ እናት እኮ ነች። ብዙ ነገር አይደለም ለሱ እኮ ለቤተሰቡ ያሳለፈች ነች፣ ለዓለም ያሳለፈች ናት ማለት ይቻላል እኮ እንዴ። ስለዚህ አብርሃም በሰላም ቢሆን ነው ቡዜ ዛሬ ተረጋግታ መጣ ካሜራ ላይ አክት የምታደርገው ጋይስ። የምሬ ነው የምላችሁ።